ከዛ በኋላ ልጅ ካላችሁ ደግሞ ልጆቻችሁን እዚህ ጋር አምጥታችሁ አጫውቱ። የኛ ልጆች ጎረምሳዎች ናቸው፣ ሁሉም ባለ ስራ ናቸው። ትንሹ ልጃችን 9ኛ ክፍል ነው። ያው እንትናን በኋላ እዩ እንደ ሀገራችንን እህታችሁ በአቋራጭ ነው የምሸከሽክ። ይሄ ደግሞ መስጊዳቸው ነው። አቀራረጽ ግን የሆነ ምን እንደሆነ አላውቅም። ስልኬን አሁን አሰርቼው ነው፣ ግን ልጁ እንዴት አድርጎ እንደሰራው እንደውም የባሰ ደበዘዘው መሰለኝ። እና እንደዚህ ዞር እያለን እዚህ ሀገር ችግር የለም። እንደፈለጋችሁ እንደዚህ እንደዛ ብታረጉ ማንም የሚናገራችሁ የለም። ውዶቼ፣ ማሮቼ፣ ፍቅሮቼ ለካ እንዲህ ከተማ ነው። እንደኔ እኮ ገጠር ነበር የሚመስለኝ ሰፈሬ ገጠር ነበር የሚመስለኝ። ገርማችኋል። ለካ እንደዚህ ጸዴ ያለ ጸጊቱ እያየሽ ተሻገሪ እናትዋ፣ እያየሽ መሻገር አለብሽ። የመስጊዳቸው ነው እና ሀገራችን እንደዚህ ትመስላለች እላችኋል። በዚህኛው በኩል ግን መኪና ቢመጣ አይታየም። በዛኛው በኩል እንኳን ችግር የለም። አንተ ሩቅ ነህ ሰውዬ፣ እንተ እስከምትመጣ ነው የትና የት ሀገር ደርሻለሁ። አታስፈራራ። እዚህ ሀገር እያናገራችሁ አትንዱ ነው የሚባል። አማርኛው ራስ አልጠፋብኝ የሚለው አይሰራም መሰለኝ። እዩ የሚሄድባትን መንገድ ማለት ነው። እዩላችሁ፣ ውጭ ሀገር እንደዚህ ቀጭን መንገድ ምናምን ያለ አይመስላችሁማ። አስፋልት ቦርቀቅ ደልቀቅ ያለ ብቻ ነው የሚመስላችሁ አንዳንድ ሰዎች። ስለዚህ ያው በዚች ቀጭን መንገድ አሁን እኔ እህታችሁ ሰከም እያልኩኝ እቤቴ በስንት ደቂቃ እንደምደርስ እናያለን ማለት ነው። እንዴ ማከፋፈያው ማለት ነው ጽድት ብሏል። ብዙ በጣም አፈጠጠብኝ። ነገራችን ላይ የኳስ መጫወቻ ራሱ እዚህ ጋር ኳስ የሚጫወቱበት ማለት ነው አለና ያው ቁመቱ ርዝማኔው እንግዲህ ማን ቁመት ያው ታውቃላችሁ። በዛ ላይ በጄጄ ነው የምቀርጸው፣ በስቲክ ምናምን አይደለም። ለዛ እንደዚህ የሚታያችሁ ደግሞ ፈልፈሎቹ ሊገቡ ማለት ነው። ሲያምሩ ኩዊት ሀቢቢ ምን ደግሞ ምንድነው የተለጠፈባችሁ? ያ በኋላ ዋው እንዴ ጸዴ ቤት እንዳለ እኔ ራሱ አላውቅም። አይገርማችሁ? አይ እና እንደዚህ ያስጎበኘኋችሁ ሰፈራችንን። ያው በዛውም የት አካባቢ እንዳለ የት አካባቢ እንደሆነ ያወቀ ሰው በቃ እንደም ሽልማት ላዘጋጅ እንዴ ማዘጋጀት አለብኝ ካልሆነ እና እዚህ ጋር ደግሞ ቤት እየሰሩ ነው መሰለኝ። እዚህ ጋር የኳስ መጫወቻ ነው እያችሁ ይሄ ምንድነው ምናምን ከሌላ ሀገር መጥተው ምናምን ሲጫወቱ የሚጫወቱበት ማለት ነው። እዚህ ጋር ነው እንደዚህ በሽቦ አጥረውት እንደው አሁን ሀብታም አይደለው አምላኬ። ቁመቱ ግን ምን ያክላል?
እንግዲህ ደግሞ እንደዚህ አድርግ አሰየ ነይ ስታይን ስጋ ያስኩ መስላለሁ ማይ ኧረ ተይ አንቺ ሴትዮ ተይ 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 ድመቷን እያስዋኩት የሆነ የቺፕስ ኬስ ይዤ ስታይን ድመቷ እንትን ያልኩ ነው የመሰላት ስጋ ያስኩ መሰላት መሰለኝ ከያ በኋላ ትጮሃለች። እዚህ ጋር ደግሞ ቤት እየተሰራ ነው። ጸዴ ቤት መድየን ሲያምር እኔ ራሱ ወደፊት እንደዚህ አይነት ቤት ነው መስራት የምፈልገው። እቅዴና አላማዬ እንደዛ ነው ውዶቼ። ጽድት ያለ ቤት ዲዛይኑ ራሱ ሲያምር እንዴት አባቱ እንደሚያምር 4 ፎቅ ነው ምናምን ነው። እንደ ወደ ላይ ከፍ አድርጌ እንዳላሳያችሁ አሉ ከላይ እየሰሩ ሰዎች አሉ እና ሲያምር አልነግራችሁም አይገልጸው ዲዛይኑ ሲያምር ማርያምን እንድ ከርቡ ምናምን ራሱ ሲያምር እና ውዶቼ ማሮቼ ዋው ብዬላችኋለሁ። ለእነሱ ነው ዋው ብያለሁ። ታያ በኋላ ፈራሪ መኪና እዚህ ጋር ተበላሽታ ዱቅ ብላለች እያለን በዚህ ነው እየጫኑ የሚሰሩት። ጎበዞች በርቱ፣ ተበረቱ፣ የኛ ልጅ በርቺ በርቺ በሚለው ውዶቼ ማሮቼ ፍቅሮቼ ማርያምን ስንት በስንት ደቂቃ ቤት ልደርሰን በ6 ደቂቃ እንዴ! እና ግማሽ ሰዓት ሙሉ እዛ ስልክ ለማስለጠፍ ብቻ ነው የቆየሁት። የሰውዬ መኪና ከዛ ጋር መጣ ነው አይደል? ወይኔ ጉዴ! ሰውዬ ልጁ እንዴት ነው የሚነዳው? በል እናቴ፣ እኔ ብዙ እቅድና አላማ አለኝ። በቃ የእሳት እራት እንዳታረግ አትሉም? እንዴት እንደሚያፈጥነው እዩት። አትሉትም? ሰውዬ ነው መሰለኝ። እሱ ከዛ ሲመጣ ነው እዚህ ከዚህ ስትመጣ ታየን በርቀት። ቤታችን ፊት ለፊት ደግሞ ዩኒቨርሲቲ አለ። በቢጫ ማስጠንቀቂያ ነው መሰለኝ እንትኑ የዩኒቨርሲቲው ቀለም ራሱ ግማሹ ነጭ ግማሹ ቢጫ ነው። ይገርማችኋል። እና እየተወዛወዝን አንዳንድ ሰዎች አላችኋ ውጭ ሀገር ሲባል ሁሉም ቦታ በመኪና የሚሄድም ይመስላችሁ አለ። እናቴ ይሄዳል፣ በቸርኬም ይሄዳል። እውነት ለመናገር ግን ሹፌር አለው ይውሰድኝ ብል ይሄድ ይባላል። እሱ በሌላ መንገድ አዙሮ ከሚያመጣኝ እኔ በዚህ ሁለት ይደርሽ እመጣለሁ። በቃ አስፋልቱን ሲያጠማዝዘው ነው አልኳችሁ የሚያድረው። ከያ በኋላ ነው ደግሞ ሸከበተን ብዬ በዚህች በኮረኮንች ከች እና አቀራረጽ ግን ተጣላላችሁ። አጣምም ነው የምቀርጸው። እንደዚህ ነው። ሰፈሬ እየደረስኩኝ ነው። ሰፈራችን ይሄን ይመስላል። ቤቴ ደረስኩኝ። በስንት ደቂቃ ደረስኩ? በ8 ደቂቃ። ለ8 ደቂቃ መንገድ እሱ ግን 1 ሰዓት አዞሮ ነው የሚያመጣኝ። ስለዚህ ለምን እዞራለሁ ነው የታችሁ? እድሜ ለእግሬ እድሜና ጤና ይስጠኝ ብዬ በቸርኬ ላሽ ብዬ መጣሁላችሁ። እዚህ ጋር ያሉት መኪናዎች የተደረደሩት የኛ ቤት ናቸው። 2 ነጮች፣ 2 እርሳሲ፣ 3 ነጭ ነው እንጂ እንደውም አንዱ የሼቦ መኪና የለም። 1 2 3 4 5 6 7 አንዱ የለም። 2ቱ የልጆቼ ነው። 2ቱ ስንት ዘመናቸው እዚህ የለም። አንደኛው ዩኒቨርሲቲ ሄዶ ሌላ ሀገር ነው። لازم ويت مهنة يباد